ነገ ከጥቂት ዓመት በኋላ እንዳንጸጸት ያኔ በሰጠሁት ኖሮ እንዳንል ምን አለ በሕይወቴ ላይ የወደደውን አድርጎ ባሳረፈኝ እንዳንል ዛሬ ይሄው ቀን ሳለ እንስጠው። የፈለከውን አርግ፣ ይሄው እኔ ሸክላው ነኝ አንተ ሰሪዬ ነህ ብለን እጁ ላይ ራሳችንን አኑረን ፈቃዳችንን እንስጥ። ቢያመንም የእግዚአብሔር ይሻላል። በእውነት እኛ ለኛ አንሆንም። እግዚአብሔር ነው ለኔ የሚያቀልኝ። የፈጠረኝ እሱ ነው። ፕሮግራም እሱ ውስጥ ነው ያለው። እኔ ካልነገረኝ አላውቀውም። ኮምፕሌን ላረገው አልችልም። ሸክላው ነኝ። በጣም በቁሙ ስሙን፣ በቁም ሊትራል በሆነ አይነት መንገድ ስሙን። ሸክላው ነኝ። ሸክላ ካልጠየቀ አንጠይቅ። ለምን እንዲያረክ ኖ ልለው አልችልም። እግዚአብሔር ጎኔ አይደለም ያለው፣ ወደ ላይ ነው። እግዚአብሔር አምላክ ነው፣ እኔ ሰው ነኝ። እግዚአብሔር ፈጣሪ ነው፣ እኔ ፍጡሩ ነው። አስረዳኝ ብዬ መጠየቅ ካለብኝ ጠይቀዋለሁ። ለምን አረክ አይባልም። እግዚአብሔር ፈጣሪ ነው። እስቲ አሜን በሉ። ወደ ጎን ነው እንደሱ የሚባለው፣ ወደ ላይ አይባልም። አልገባኝም ነው የሚባለው። ወደ ላይ ሲያፈርስ አልገባኝ፣ እባክህ ንገረኝ። ይነግርሃል። ዲዛይኔ ሌላ ነው ይላል። ስለዚህ እናንተ ደግሞ በክርስቶስ ኢየሱስ ተመርጣችሁ በዚህ ዘመን እግዚአብሔር ፈቃዱን ሊያደርግባችሁ የጠራችሁ ሰዎች ናችሁ። ስለዚህ ኦልሬዲ የእግዚአብሔር መሳሪያ እናንተ አጠገባለ እና የሚፈልገውን ለማድረግ እግዚአብሔር ደጅ ሄዶ የሆነ ሰው አይፈልግም። አንተ ነው መጀመሪያ ቅርቡ ያለው፣ አንተ ላይ ነው የሚያርፈው እጁ። እግዚአብሔር ለዓለም ማሳየት የሚፈልገውን በልጁ በኩል ያመጣውን መልክ አንተ ላይ ነው የሚያደርገው። ይሄው የልጄ መልክ ይላል። ልጁን ደጋግሞ ምድር ላይ ልኮ አይገልማ፣ በአንተ በኩል ልጁን ያሳያል። ስለዚህ የልጁን መልክ ለመሳል ያንተን ሲያፈርስ እኛ ደግሞ ብዙ ነን የምንመጣው። ብቻችንን ስንመጣ ግር ብለን ነው የምንመጣው። ስለዚህ ቃሉ መዶሻ ነው። እኔ አይደለም ያልኩት፣ የእግዚአብሔር ቃል እንደ መዶሻ ነው። ቀጥሎ የእግዚአብሔር ቃል መንተናል።